ሰላም እንደምን ሰነበታችሁ። ትንሽ ከቤት ሽያጭ እና ከመኪና ሽያጭ ጋር በተያያዙ ከህግ አንፃር ማወቅ ያለባችሁን ሁለት ነጥቦች በዚህ ቪዲዮ ለማዳሰስ እሞክራለሁ። እንግዲህ ቤትና መኪና ከፍተኛ የኢኮኖሚ ቫልዩ ያላቸው ንብረቶች ናቸው። እነዚህን ንብረቶች ስንሸጥም ይሁን ስንገዛ ከፍተኛ ጥንቃቄ ማድረግ ይገባናል ማለት ነው። ምክንያቱም የብዙ ዓመት የልፋት ውጤቶች ስለሆኑ። ስለዚህ የመጀመሪያው ጥንቃቄ ማድረግ ያለብን እንግዲህ ብዙ ጊዜ ቤትና መኪና ሽያጭ ሲከናወን በመጀመሪያ ደረጃ በመንደር ውል ነው። ተዋዋይ ወገኖቼ ውል የሚገቡት በኋላ ላይ ነው ወደ ውልና ማስረጃ ወደ ሌሎች መንግስታዊ ተቋማት ሄደው የሚያጸድቁት እና በዚህ ጊዜ መንደር ውል ላይ ቤት ሽያጩ 3 ሚሊዮን ብር ከሆነ ቅድሚያ ክፍያ ተብሎ በመንደር ውል 1 ሚሊዮንም ይሁን 2 ሚሊዮን ብር ይሰጣጣሉ። በዚህ ጊዜ ጥንቃቄ ማድረግ ያለብን ይህ የሚሰጠው 1 ሚሊዮን ብር በውሉ ላይ ማለት ነው ለምንድነው? ቅድመ ክፍያ ነው ወይንስ ደግሞ ቀብድ ነው የሚለውን በውላችሁ ላይ አስምራችሁ ማስቀመጥ ይጠበቅባቸዋል። ምክንያቱም ሁለቱ ልዩነት ስላላቸው ቅድመ ክፍያ ከሆነ ተዋዋይ ወገኖች ያልተስማሙ ከሆነ ይህ የተሰጠው ገንዘብ የሚመለስ ነው የሚሆነው። ቀብድ ከሆነ ግን እንግዲህ ሻጭ በመካከላቸው አለመግባባት ከተፈጠረ ያንን አለመግባባት የፈጠረውን ወገን እንደ ቅጣት ስለሚጥልበት ለቀብድ የከፈለው ገንዘብ ወይ የሚተውበት ሻጭ ከሆነ ደግሞ የሚመልስበት ሁኔታዎች ስላሉ እጥፍ አድርጎ የሚመልስበት ሁኔታዎች ስላሉ እዚህ ላይ ልዩነት ስላላቸው ቅድመ ክፍያ ነው ወይስ ቀብድ ነው የሚለውን በትክክል ማስቀመጥ አለባችሁ። ሁለተኛው ጥንቃቄ ማድረግ ያለባችሁ እንግዲህ እነዚህ በመንደር ውል ላይ ቅድም እየባልኳችሁ መንገድ መኪና ሽያጭ ስታካሂዱ 3 ሚሊዮን ብር ከሆነ የተስማማችሁት በውላችሁ ላይ ነገር ግን 2 ሚሊዮኑን ቅድመ ክፍያ ወይም ደግሞ በውላችሁ አስቀምጣችሁ ከፍላችሁ ቀሪውን 1 ሚሊዮን ብር ግን በሌላ ጊዜ ለመክፈል በቼክ ብትሰጡና ያ ቼክ ደግሞ በዛው ላይ ተቀምጦ መጨረሻ ላይ ውልና ማስረጃ ስትሄዱ ግን ስትፈራረሙ ሙሉ ክፍያ ፈጽመናል የሚል እዛ ውልና ማስረጃ ላይ ብትፈርሙ ይህ በቼክ የተሰጣችሁ ገንዘብና የመንደር ውሉ መሰረት አድርጋችሁ በኋላ ላይ ክስ ብታቀርቡ ተቀባይነት አይኖረውም። ምክንያቱም ውልና ማስረጃ ሄዳችሁ ሙሉ ክፍያ ፈጽመናል እስካላችሁ ድረስ ስለዚህ 1 ሚሊዮን ብራችሁን ከስራችሁ ቀራችሁ ማለት ነው። ስለዚህ እያንዳንዷን እንቅስቃሴያችሁ ጥንቃቄ ያስፈልገዋል እላለሁ። አመሰግናለሁ።